ሰላም እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ የመጀመሪያ ዩቲዩብ ቪዲዮ ነው። ያው ቲክቶክ ቪዲዮ ቀርጻለሁ፣ ግን ይሄ የመጀመሪያ ዩቲዩብ ቪዲዮ ነው እና ለመጀመሪያ ጊዜ ዩቲዩብ ከፍቼ ቪዲዮ ልፖስትበት ነው እና ኖርማሊ የነበረ ቪዲዮ ፖስትበት አውቃለሁኝ፣ ግን የራሴ ዩቲዩብ ለዩቲዩብ ብዬ ስራ ብዬ የቀረጽኩት ቪዲዮ ይህ ቪዲዮ ነው። ምን ልላችሁ ነው? በመጀመሪያ ራሴን ሳስተዋውቅ እኔ ቤት ይባላለሁኝ። የሁለት ሴት ልጆች እናት ነኝ። እንዲሁም ደግሞ ባለትዳር ነኝ። አሁን ዩኤኢ ነው የምገኘው። ለስራ መጥቼ ነው። ያው ስራ እየሰራሁኝ ነው። እንደ እግዚአብሔር ፈቃድ ከ3 ዓመት ከምናምን በፊት ነበር ወደዚህ የመጣሁት። አሁን ወደ ቤቴ ልሄድ 2 ወር ነው የቀረኝ። የማዳም ቅመሞችዬ አሁን ግዴታ ወደ ሀገሬ ልሄድ ስለሆነ ዩቲዩብ መክፈት አለብኝ፣ መስራት አለብኝ ብዬ ዩቲዩብ ከፈትኩኝ። እንግዲህ ዛሬ ይኸው የመጀመሪያ ቪዲዮ የሚቀረስኩኝ ነው። ዩቲዩብ ከፍቻለሁኝ። ዩቲዩቤን ሰብስክራይብ አድርጉ፣ ላይክ አድርጉ እባካችሁ። ያው መስራት አለብኝ። ተመልሼ ወደ ስደትም አላስብም። ከእናንተ ደግሞ ምንም የሚቀንስ ነገር የለም። እርስ በራሳችን እንበረታታ። እኔ ማዳም ቅመም ነኝ። ዩቲዩቤን ሰብስክራይብ አድርጉልኝ። ባታው ቪዲዮ በእርግጥ አሁን ላይ ምንም የማሳያችሁ ነገር ላይኖር ይችላል። በዚህ ሰዓት ግን ቤት ከሄድኩኝ በኋላ በጣም ደሳስ የሚል ላይፍ እንትኖች ሪያሊቲ ሾው ምናምን ነገር እንትን አላለሁኝ እቀርጽላችኋለሁ። ከልጆቼ ጋር ያለኝን 3 ዓመት ተኩል ውስጥ ደግሞ ምን ሰራሁ፣ ኢትዮጵያ ላይ ምን አደረግኩኝ፣ እያንዳንዱን ነገር ዲቴይሉን ከዛ በኋላ ኢትዮጵያ ከሄድኩኝ በኋላ ከልጆቼ ጋር የተለያዩ ቪዲዮዎችን እቀርጽላችኋለሁ። አሁን ግን ለጊዜው ያው ዩቲዩቤን ሰብስክራይብ የሆነ ለማንቀሳቀስ ፈልጌ ነው እዚሁ ያለውኝ። ለዛ ፈልጌ ነው እንጂ እንትን የሆነ ይሄን ላሳያችሁ ነው ብዬ ምናምን አይደለም። ሰው ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እኛ ለኛ እንኖር ማለት በተለይ የማዳም ቅመሞች ለሌሎች ገንዘብ እንሆናለን፣ ለራሳችን ግን አንሆንም። ስለዚህ ባካችሁ ለራሳችንም እንሁን። አሁን ሾሃዳ ገብታለች። ሾሃዳ ነው ያው ቅጽል ስሟ ለዛ ነው። የዩቲዩቧም ስም ሾሃዳ ነው እና ገብታለች። በጣም እሷ ጋር የምናደርገው ነገር በጣም ነው የሚያስደስተኝ። ሆነን ለመናገር ደስ ይለኝ። ገብቻ ባላይ እንኳን ምናምን ነገር ኦን አድርጌ ኦፕን አድርጌ ዞር እላለሁኝ ምናምን እሱ እስኪጨርስ፣ ለምን ለእሷ ገንዘብ ስለሚሆናት ማለት ነው። እና እርስ በራሳችን እየተበረታታን መሄድ አለብን። ባታዩት የሆነ ጊዜ ስታገኙ የሆነ ሰርች አድርጋችሁ ስራ ብላችሁ ሰርች ታደርጉትና ትከፍቱትና ትታችሁት ትሄዳላችሁ። ከዛ ቪዲዮ ያልቃል ማለት ነው። ቪዲዮ በራሱ ሰዓት ያልቃል ማለት ነው። እና እንደዛ እያልን እርስ በራሳችን መተባበር አለብን የማዳም ልጆች እና እርስ በራሳችን መተጋገዝ ይኖርብናል ብዬ አስባለሁ። በተረፈ ግን ኢትዮጵያ ሲሄድ አይ ፕሮሚስ በጣም ደሳስ የሚል ነገር እሰራላችኋለሁ። ከዩቲዩብ እንትኖች ዩቲዩብ ላይ ከሚሰሩ ልጆች አብዛኞቹ አብርሽን በጣም ወዳለሁ። አብርሽ ግሬስ ፋሚሊ በጣም አላቨት ደስ ይሉኛል። አብርሽ ደስ ይሉኛል። ባህሪው ምናምን በጣም ርግት ያለ ልጅ ነው። ከነሱ ፍቅርዬ በጣም ደስ ትለኛለች። በጣም ነው የምወዳት እሷን እንኳን እና ቪዲዮውን በማላቋርጨው ተመልሼ እየመጣሁ ነው። ምን ላይ ነበር? ፍቅርን በጣም ነው የምወዳት። በጣም ደስ ትለኛለች። ከዚህ በፊት ቲክቶክ ላይቭ ላይ ገብተ ምናምን ነገር እንዴት ነው የምወዳት እና እንድበረታ ስመክራት ነበር። እና ብዙ ፋሚሊ ይኖራታል። ግን ያው እኔ ብዙ ጊዜ እንትን ማለት ቪዲዮ ምናምን አድርግም። ግን በጣም ነው ዩቲዩብ ስትለቅ በጣም ፈጥኜ ቀድሜ ነው ማየው። ሺ ስትሮንግ እንግዲህ ትበረታለች። አሁን ኦልሬዲ በደንብ እየበረታ እያሳየችን ነው። ሁላችንም ጎበስ እንሁን ለማለት ያህል ነው። እባካችሁ አበረታቱኝ ልላችሁ ነውና ቴንክ ዩ ፎር ኤቭሪቲንግ።